በኢየሱስ ስም ክብር ለእግዚአብሔር ይሁን። በጌታ የተወደዳችሁ ወንድሞቼና እህቶቼ እንደገና ሕዝቅኤል ምዕራፍ 3ን ማጠቃለያውን ልሰጥ ነው። ምን እንደነካሁኝ አላውቅም። እንትኑ ድሊት ሆኗል። ፖስት ላደርገው ስል ጌታ ስሙ የተባረከ ይሁን። አሁንም ማጠቃለያውን ለመናገር እሞክራለሁ። ጌታ ስሙ ይባረክ። እንግዲህ ምዕራፍ 3 ቁጥር 1 ላይ ቃሉን ብላ ነው ያለው እና የእግዚአብሔርን ቃል መብላት እንዳለብን፣ የእግዚአብሔር ቃል ወደ አገልግሎት ከመሄዳችን በፊት የእግዚአብሔርን ቃል ማጥናት እንዳለብን፣ ማንበብ እንዳለብን፣ በልባችን ጽላት ላይ ቃሉን መሞላት እንዳለብን መጽሐፍ ቅዱስም ይላል። በልብ ጽላት ላይ ጻፈው ነው የሚለውና ጌታ ይባረክ። ክብር ለእግዚአብሔር ይሁን። ይሄንን ያሳየናል። ብላ ማለት አንዳንድ ሚዲያዎች ላይ እያየሁኝ ነው። ኢንተርቪው ሲጠየቁ የእግዚአብሔርን ቃል አንስተው መጽሐፍ ቅዱሱን ይሄንን የእግዚአብሔርን ቃል መጽሐፍ ቅዱሱን ሲበሉ አይቻለሁ። ይሄ ደግሞ በፍጹም መጽሐፍ ቅዱሳዊ አይደለም። ቃሉን ብላ ሲባል የእግዚአብሔርን ቃል ማንበብ፣ ማጥናት፣ ማሰላሰል እንዳለብን እንጂ የእግዚአብሔርን ቃል ወረቀቱን ይሄንን መጽሐፉን መብላት አይደለም። ይሄ በፍጹም ስህተት ነው። እንግዲህ ነቢዩ ሕዝቅኤልም ቃልህን ብላ ቃሌን ብላ ነው የተባለው። አፍህንም ክፈት እሞላዋለሁ ማለት በእግዚአብሔር ፊት መቀመጥ፣ ወደ አገልግሎት ከመሄዳችን በፊት በቃሉ መዘጋጀት። ቀደም ብዬም ነግሬያቸዋለሁ። ሐዋርያው ቅዱስ ጳውሎስም በደማስቆ ከተገለጠለት በኋላ እንደገና ለ3 ዓመት በገማልያ እግር ስር ቁጭ ብሎ እንደተማረ እናያለን። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ የጌቶች ጌታ ነው። ሃሌሉያ። እግዚአብሔር በራእይም በመገለጥም በህልምም በቃሉም ሊናገረን ይችላል። ለግለሰብ ይናገረናል፣ ለራሳችን ይናገረናል፣ ለቤተ ክርስቲያን ለአገር ይናገረናል እና ግን ለዛ ነገር መጀመሪያ መዘጋጀት እንዳለብን ጌታ ስሙ ይባረክ። በሌላ ደግሞ እግዚአብሔር እዚህ ክፍል ላይ ወደ አመፀኞች ቤት ነው የሚልከው። ልባቸው ወደ ነደደነው ከእግዚአብሔር ዘንድ ልባቸውን ያራቁ ጀርባቸውን ለእግዚአብሔር የሰጡ ህዝቦች ጋር ነው የሚልከው እና እግዚአብሔር ሕዝቅኤልን ደግሞ ሲያጠነክረው ግንባሩ እንደ ሁለት ድንጋይ ያጠነከረው ይላል እና ሲያበረታታው እናያለን። እንዳበረታው እናያለን። ጌታ ስሙ የተባረከና የተመሰገነ ይሁን። ጌታ ይባረክ እና በሌላም ቦታም ላይ ደግሞ እዚሁ ክፍል ውስጥም ደግሞ እግዚአብሔር አትፍራ ይለዋል፣ አትፍራቸው ይለዋል። እንደገና ደግሞ እንዲያስጠነቅቅ ነው የተላከው። አስጠንቅቅ። ለምን? በኃጢአት ውስጥ ነው ያሉት። ከእግዚአብሔር ርቀዋል። የገዛ ምኞታቸውን የገዛ ፈቃዳቸውን ነው እያደረጉ ያሉትና ኃጢአተኛውን ኃጢአተኛ ብለህ ባትናገር ደሙን ካንተ እፈልጋለሁ ይላል እና ማስጠንቀቅም እንዳለበት ይናገራል። እንደገና ከዛ ከፍ ብሎ እንደውም ለ7 ቀን ደግሞ ዝም አለ ይላል። ዝምም ማለት እንዳለብን ክብር ለእግዚአብሔር። በዛም ለ7 ቀን ዝም ብሎ በመካከላቸው እንደተቀመጠ እግዚአብሔር ይልከናል። ደግሞ በዛም ቦታ ላይ ዝም በሉ ይለናል። ዝም ማለትም እንዳለብን ከዚህ ቦታ ላይም ደግሞ እንረዳለን። ባንናገር ደግሞ ባናስጠነቅቃቸው ደግሞ ዕዳው በኛ ላይ እንደሚሆን ስለዚህ ሐዋርያው ቅዱስ ጳውሎስም ወንጌልን ባልናገር ወየውልኝ አለ እና የወንጌል ዕዳ አለብኝ ይላልና ዛሬም እኔና እናንተ የእግዚአብሔር አምባሳደሮች መልእክተኞች ነን በዚህ ምድር ላይ አይደል? ጌታችን ኢየሱስ ክርስቶስም ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ተናገሩ፣ ስበኩ፣ እኔም ደግሞ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ነው የሚለው። ክብር ለእግዚአብሔር ይሁን። እኛም በተልኮ እዚህ ምድር ላይ አለን እና መሄድ አለብን ወንጌልን ይዘን። ኢየሱስ ያድናል። ለዚህ ነው የምንናገረው። ኢየሱስ ሕይወት ነው፣ ኢየሱስ ያድናል፣ ኢየሱስ መንገድ ነው የምንለው ለዚህ ነው እና መናገር እንዳለብን፣ ስንናገር ደግሞ በፍቅር መሆን እንዳለበት ጌታ ስሙ የተባረከና የተመሰገነ ይሁን። ኢየሱስ ጌታ። እንደገናም ወረድ ብለን ደግሞ ስናይ ከ21 ጀምሮ እግዚአብሔር ደግሞ አፉን እንደዘጋው
እኔ ውጣ በምል ጊዜ እኔ ተናገር በሚል ጊዜ ደግሞ ተናገር እንዳለው እዚህ ጋር ምንድናያለን? የጸጥታ ጊዜ ዝም ማለት እንዳለብን በቃ ዝም መልእክተኞች ነን። የሚገርም እኮ ነው። ልኮት ደግሞ ዝም በል ደግሞ ይለዋል፣ አፉን ይዘጋዋል። እና መንፈስ ቅዱስን እያደመጥን መናገር እንዳለብን በቃ ዝም በሉ ካለ ዝም ስላልተናገርን ጥሪ የለብንም ወይንም አገልጋዮች አይደለንም ማለት አይደለም። በቃ የእግዚአብሔርን መንፈስ እያደመጥን መናገር እንዳለብን፣ ተናገሩ ስለን መናገር፣ ጸልዩ ስለን መጸለይ እና የዝምታ ጊዜ እንዳለ እንደገና ደግሞ ወደ ቆላውማ ስፍራ ላከው ይላል። እዚህ ላይ ውጣ አለው አይደለ? ውጣ አለው እና አገልጋይ ባለራእይ የጥሞና ጊዜ መውሰድ እንዳለበት ቅድም በነበረኝ ጊዜ ላይ ሁሉ ይሄን ነገር አካፍያቸዋለሁ። የጥሞና ጊዜ መውሰድ እንዳለብን ይሄ ደግሞ ከጌታችን ከኢየሱስ ክርስቶስም እንማራለን። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱም ጋር ይጸልይ ነበር፣ ብቻውንም ደግሞ በሌሊት ሂዶ ይጸልይ ነበር ይላል እና በአብዛኛዎቻችን አናደርግም፣ ጥቂቶች ያደርጋሉ ይሄን ነገር እና አገልግሎታችን ኃይል እንዲያገኝ፣ ፍሬያማ እንድናገኝ፣ ሞገስ እንድናገኝ ጊዜ ወስደን ከምንም ነገር ተለይተን ዜናዎች ከምንም ዓይናችን፣ እጃችን፣ እግራችን፣ ጆሮአችን ተለይቶ የጥሞና ጊዜ ወስደን መጸለይ እንዳለብን ቃሉንም ማሰላሰል እንዳለብን ማጥናት እንዳለብን በዚህ ክፍል ውስጥ ደግሞ እንማራለን። ለየት ማለት አለብን ወንድሞችና እህቶች። እግዚአብሔር ኃላፊነት ሰጥቶ ነው እንግዲህ እዚህ ጋር ሕዝቅኤልን የላከው። እኛም ደግሞ እግዚአብሔር ለሰጠን አገልግሎት ሕዝብ ኃላፊነት አለብን። ስለዚህ ለዚህ ደግሞ መጸለይ የተለየ ጊዜ ወስደን በሕዝብ ላይ ለውጥን ለማምጣት የእግዚአብሔርን ክብር እንዲገለጥ ሃሌሉያ ፍሬም እንድናፈራ ጊዜ መውሰድ አለብን። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ የጌቶች ጌታ ነው እና ይሄንን በአጠቃላይ እንማራለን። ቃሉን መብላት እንዳለብን እንደገና ደግሞ ታማኞች መሆን እንዳለብን። ሕዝቅኤል አሁን ታማኝ ነው ወንድሞቼ እናቶቼ። እነዛን ጌታቸው ምን አድርጎ ሰጣቸው ነው የሚለው። ለአንዱ 1 ለአንዱ 2 ለአንዱ 3 ሰጠ። ከብዙ ጊዜ በኋላ ደግሞ ጌታቸው መጣ እና እያንዳንዳቸውን ጠየቃቸው። አንድ የተሰጠው ያንን መክሊቱን ቀብሮት ነበረ። እንደውም ምን አለው ጌታውን፣ አንተ አኬተኛ ለእኔ ምን ሰጥተኛል አለው። እነዛ ግን 2 3 የተሰጣቸው ግን አትርፈውበት ጌታም ደስ እንደተሰኘባቸውና ወደ ታላቅ ደስታም ግቡ እንዳላቸው ወንድሞቼ እናቶቼ፣ እግዚአብሔር በሰጠን አንድ ሰው ሊሆን ይችላል 2 ሰው ሊሆን ይችላል የሚሰጠን። በዛ ታማኞች ስንሆን በጥቂቱ የታመነ ደግሞ በብዙ ይሾማል። በቃ አንድ ሰው ነው ብለን ወይንም አንዲት መክሊት ነው የተሰጠችን ብለን መቅበር የለብንም። በአንዱ ታማኞች ስንሆን ደግሞ በብዙ እንሾማለን። ከሕዝቅኤል ሕይወት የምናየው ታማኝነትን እናያለን። ቢሰሙም ባይሰሙም ታማኝ ሆኖ እግዚአብሔር ያለውን እያደረገን ያለው ሌላ ታዛዥ ነው። የመታዘዝ ሕይወት ይህ ደግሞ ከጌታችን ከኢየሱስ ክርስቶስ እንማራለን። እስከ መስቀሉ ድረስ እስከ ቀራንዮ መስቀል ድረስ ክርስቶስ ታዟል። የአብን ፍቃድ አድርጓል። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ ይላል። አሜን። ፍሬ ክብር ለእግዚአብሔር ይሁን እና በረከታችን በምን ውስጥ ነው ያለው? በመታዘዛችን ውስጥ ነው። ጌታ ምን አላቸው? 2 አድርጎ ላካቸው ይላል አለ እዛ ወንጌላት ክፍል ውስጥ እና ኮረጆም አትያዙ አላቸው። በቃ ስለምትበሉት፣ ስለምትጠጡ፣ ስለምትለብሱ ምን አትጨነቁ አይደለም። አሁን በዚህ ዘመን ላይ ሰዎች ስልክ ቁጥር ይጽፋሉ፣ ባንክ ይጽፋሉ ከፊት እኔ ነቢይ ነኝ ግን በዚህ ስልክ ቁጥር በዚህ ባንኬ ገንዘብ ኖ ይሄ መጽሐፍ ቅዱሳዊ አይደለም። የሚያስፈልገንን ነገር እግዚአብሔር ኒዲንጋችንን የሚያስፈልገንን ይሞላብናል። ክብር ለእግዚአብሔር ይሁን። ጌታ ስም እኛ ታዘን ብቻ መሄድ ነው። ክብር ለመንፈስ ቅዱስ ይሁን እና ጌታ ይባረክ። አስቀድማችሁ ጽድቅና መንግስቱን እሹ ሌላው ይጨመራል ነው። ደግሞም እግዚአብሔር ሕዝቡን አያስርብም። ክብር ለእግዚአብሔር ይሁን እና ሌላው ደግሞ ኃላፊነታችንን የጠባቂነት ኃላፊነት፣ የእረኝነት ኃላፊነት፣ የማስጠንቀቅ የመናገር
ኃላፊነትን እግዚአብሔር ሰጥቶናል። በሕዝቅኤል ሕይወት ውስጥ ይሄንን እናያለን። እንደገና ደግሞ በእግዚአብሔር ጊዜ መናገር፣ ጊዜን መጠበቅ። መጽሐፍ ቅዱስ ለሁሉ ጊዜ አለው ይላል። እንደተወለድን አልተናገርንም፣ እንደተወለድም አልሄድንም። ብዙ ፕሮሰስ አለው አይደል? እንደተረገዘም አይወለድም። ዛሬ ተወልዶም ትምህርት ቤት አይሄድም። ከተፈጥሮም እንማራለን እና የመገለጥ ጊዜ አለ፣ የዝምታ ጊዜ ደግሞ አለ። የመናገር ጊዜ አለ፣ በእግዚአብሔር ፊት ደግሞ የመሆን ጊዜ አለ። በዛ ጊዜ በጣም ረጅም ዘመን በአገልግሎት መሄድ እንችላለን። ትርፋማዎች መሆን እንችላለን። ፍሬ ማፍራት እንችላለን። ወንድሞቼና እህቶቼ በህይወቴ ውስጥም ይሄን ነገር በአገልግሎት ዘመኔ ይሄን ነገር ተለማምጄዋለሁ፣ አይቼዋለሁ። አለበለዛ ግን ያለ እግዚአብሔር ጊዜ የሚሆነው ጭንገፋ ነው የሚሆነው፣ ውርጃ ነው የሚሆነው። ብዙዎች አሁን በቃ እግዚአብሔር አሁን ተናገረኝ ተብሎ ቶሎ ብሎ ቸርች ከፍታሉ፣ ቶሎ ብሎ ሰው ይሰበስባሉ፣ ግን የቱንም ያክል አይሄዱም። የምናየው ነገር ነው ይሄ ወንድሞቼ እናቶቼ። እና ከዚህ ውስጥ አንዱ ደግሞ በጣም የቀረልኝ ስለ ጊዜ፣ በጊዜው ነው እግዚአብሔር በቃ ነገሮችን ሁሉ ውብና ድንቅ አድርጎ እየሰራው። ስለዚህ ከሕዝቅኤል ሕይወት ውስጥ በጣም ጥልቅ ትምህርት ነው እኔ የተማርኩት። በእውነት ነው የምላችሁ፣ በደንብ አድርጋችሁ አጥኑት። በደንብ ሕይወታችንን እንደሚያሳየን ነው እና የእግዚአብሔር ቃል ላይ ትኩረት ማድረግ አለብን። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል ብሏል። ሰው ደግሞ በእንጀራ ብቻ አይኖርም ብሏል። ወንድሞቼና እህቶቼ በእግዚአብሔር አፍ በሚወጣው ቃል እንጂ። ጌታችን ኢየሱስ ክርስቶስም እኮ ከዛ ከጾምና ከጸለይ በኋላ እኮ ተፈትኗል፣ ተርቧል እኮ። ስናገለግል አገልግሎት አልጋ ባልጋ አይደለም። ምድረ በዳ አለበት፣ ስደት አለበት፣ ረሃብም ጥማትም አለበት። አሁን እንደምናየው አይደለም።